እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የደም ግሩፕ አይነት ኤ ያላቸው ሰዎች እና ከተለያዩ በሽታዎች እንዲሁም ከካንሰሮች ጋር ያለው ቁርኝት። ይህም ማለት ነው የደም ግሩፕ አይነት ኤ ያላቸው ሰዎች ለምን አይነት በሽታዎች እና ለምን አይነት የካንሰር አይነቶች የተጋለጡ ናቸው፣ ወይንም እነዚህ የደም ግሩፕ ኤ ያላቸው ሰዎች ለምን አይነት በሽታዎችስ ፕሮቴክትድ ናቸው ወይንስ ተጋላጭነታቸው የቀነሰ ነው የሚሉትን ነገሮች እናያለን ማለት ነው። እንግዲህ በተለያየ ጊዜ የሚሰሩ ሪሰርቾች የሚያሳዩቸው ጥናቶች አሉ። እነዚህ ከተለያዩ ጥናቶች ከፖፑሌሽን ካታጎሪ ተወስዶ የሚጠኑ ጥናቶች ናቸው። ስለዚህ የዚህ ቪዲዮ ዋና ዓላማ አንድ ሰው የደም ግሩፑን የሚያውቅ ከሆነ ለምን አይነት በሽታዎች ተጋላጭነት አለው እና ቀድሞ ምርመራ እንዳደርግ ነው እንጂ ፍራስትሬት ለማድረግ አይደለም። ምክንያቱም እንደ ፖፑሌሽን ካታጎሪ ይለያያል። ስለዚህ አንድ ኤ የደም አይነት ያለበት ሰው አሁን የምንነጋገርባቸውን በሽታዎች ተጋላጭነት አለው ስንል 100% ያ ሰውዬ ተጋላጭነት አለው ማለታችን አይደለም። ነገር ግን ለዚህ በሽታ ተጋላጭነት እንዳለው አውቆ አስፈላጊውን ምርመራ ቀድሞ ቢያደርግ ይጠቀማል ከሚል አንጻር ነው እንጂ እነዚህ ሪሰርቾች ናቸው 100% ይሄ በሽታ ከዚህ የደም አይነት ጋር ቀጥተኛ ግንኙነት አለ ለማለት በጣም አስቸጋሪ ነው። ግን አብዛኛዎቹ ጥናቶች የሚያነሷቸውን ወይም የጋራ ያደረጓቸውን ዋና ዋና ፖይንቶች ነው የምንነጋገረው ማለት ነው። ስለዚህ በቀጣይም ሌሎች የደም አይነቶችን እያነሳን ለምን አይነት ተጋላጭነት አላቸው፣ ለምንስ አያጋልጡም የሚሉትን እናያለን። ሰብስክራይብ፣ ሼር፣ ፎሎ እያደረጋችሁ መከታተላችሁን አትርሱ። ስለዚህ የደም አይነት ያላቸው ሰዎች ለምን አይነት በሽታዎች ተጋላጭነት አላቸው የሚሉትን ስናይ የመጀመሪያው እንግዲህ የጨጓራ ካንሰር ነው። ስለዚህ የጨጓራ ካንሰር እና የደም ግሩፕ ኤ ቀጥተኛ ግንኙነት እንዳላቸው ብዙ ጥናቶች አስቀምጠዋል። ይህም ከምን ጋር የተያያዘ ነው? እነዚህ ሰዎች ለኤች ፓይሎሪ ለሚባለው የጨጓራ ባክቴሪያ ተጋላጭነታቸው ከፍ ያለ ነው። ስለዚህ ይህም እየቆየ ሲሄድና ካልታከመ ወደ ጨጓራ ካንሰር የማምጣት እድሉ ከፍ ስለሚል የደም ግሩፕ ኤ ያላቸው ሰዎች ለዚህ ለጨጓራ ካንሰር ተጋላጭነታቸው ከፍ ያለ ነው ከሌሎች የደም አይነቶች ጋር ስናነጻጽረው ማለት ነው። ሌላኛው የአንጀት ካንሰር ነው። የአንጀት ካንሰር አሁንም የደም ግሩፕ ኤ ያላቸው ሰዎች ለአንጀት ካንሰር የመጋለጥ እድላቸው ከፍ ያለ ሆኖ ተገኝቷል ማለት ነው። ሌላኛው ሶስተኛው ኦቫሪያን ካንሰር ነው። አንድ ሴት ልጅ የደም ግሩፕ ኤ ከሆነ ለኦቫሪያን ካንሰር ወይም እንቁላል የሚመረትበት ከረጢት ነው ኦቫሪ የምንለው፣ ለሱ ካንሰር የመጋለጥ እድሏ ከፍ ያለ ነው የሚል ጥናቶች አሉ ማለት ነው። እንግዲህ ከዚህ በተጨማሪ ሌሎች የተጠኑ ጥናቶች በሚያሳዩት መሰረት አንዳንድ ተጨማሪ የሆኑ የተጋላጭነት ያላቸው በሽታዎች አሉ። ለምሳሌ ያክል የልብ በሽታን ብንወስድ እነዚህ የደም ግሩፕ ኤ ያላቸው ሰዎች ለልብ በሽታ ተጋላጭነታቸው ከፍ ያለ ነው። ይሄም እንደ ዋና ምክንያት የተቀመጠው ምንድነው? ቮን ዊልብራንድ ፋክተር የምንለው አለ። ይሄን ቮን ዊልብራንድ ፋክተር የምንለው ደም በሰውነት ውስጥ እንዲረጋ የሚያደርግ ነው። እነዚህ ሰዎች ከሌሎች የደም አይነቶች የበለጠ የቮን ዊልብራንድ ፋክተር አላቸው። ከፍ ያለ ነው መጠኑ፣ ኤ የደም ወገን ያላቸው ሰዎች ማለት ነው። ስለዚህ ለልብ በሽታዎች የልብ ጡንቻ ጉዳት ወይም ሃርት አታክ የምንለው
ለነሱ የመጋለጥ እድላቸው ከፍ ያለ ነው። ከዛም በተጨማሪ የደም መርጋት ወይም ትሮምቦሲስ ለምንለው በሽታና ዲቪቲ የምንለው አለ ወይም ዲፕ ቬይን ትሮምቦሲስ የምንለው ለነዚህ በሽታ ለፐልመናሪ ኢምቦሊዝም የመጋለጥ እድላቸው አሁንም ከፍ ያለ ነው ተብሎ ተቀምጧል። ከዚህም በተጨማሪ ለደም ግፊት ወይም ለሃይፐርቴንሽን የመጋለጥ እድላቸው ከፍ ያለ ነው ተብሎ ተቀምጧል ማለት ነው። ስለዚህ ይሄ የደም አይነት ያላቸው ሰዎች ቀድመው ለግፊትም ምርመራ ማድረግ አለባቸው። የልብ በሽታዎችን ቼክ ማድረግ አለባቸው። ለኦቫሪያን ካንሰር እና ለጨጓራ ካንሰር ቅድመ ምርመራ ቢያደርጉ ይጠቀማሉ ማለት ነው። ለዛም ነው ይሄ ቪዲዮ እንድሰራ ያነሳሳኝ ነገር ማለት ነው። ከዛ በተጨማሪ እንግዲህ አንድ ነገር የራሱ የሆነ ጥቅምም አለው ጉዳትም አለው። በዚች ዓለም ላይ ፐርፌክት የሆነ ነገር የለም። ስለዚህ ይሄ ኤ የደም ወገን ያላቸው ሰዎች ደግሞ ለተወሰኑ ለተለያዩ ካንሰሮች ተጋላጭነታቸው ዝቅ ብሎ የተገኘበት ሁኔታ አለ። ለምሳሌ የቆዳ ካንሰር ስፔሻሊ ሜላኖማ የምንለው አለ። እነዚህ ኤ የደም ግሩፕ ያለባቸው ሰዎች ለቆዳ ካንሰር የመጋለጥ እድላቸው ዝቅ ብሎ ተገኝቷል ማለት ነው። ከዛ በተጨማሪ የጉሮሮ ካንሰር ወይም ኢሶፋጂያል ካንሰር የምንለው ለዚህም አሁን ለኢሶፋጂያል ካንሰር ሪስካቸው ዝቅ ያለ ነው። ስለዚህ በዚህ ካንሰር የመያዝ እድላቸው ዝቅ ያለ ነው ከሌሎች የደም ግሩፕ ካላቸው ሰዎች ጋር ሲወዳደሩ ማለት ነው። ከዛ በተጨማሪ የኩላሊት ካንሰርም ጋር በምናይበት ሰዓት አሁንም እድላቸው በዚህ ካንሰር የመያዝ እድላቸው ዝቅ ያለ ነው። ሌላው የአፍንጫ ካንሰር ወይም ናሶፋሬንጂያል ካንሰር የምንላቸው አሉ። ለነሱም የመጋለጥ እድላቸው ዝቅ ብሎ ተገኝቷል ማለት ነው። ስለዚህ እነዚህ ዋና ዋና ከደም ግሩፕ ኤ ያላቸው ሰዎች ጋር ቁርኝት ያላቸው በሽታዎች ናቸው። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ቢ የደም አይነት ያላቸው ሰዎች ለምን በሽታዎች የተጋለጡ ናቸው፣ ለምንስ በሽታዎች ፕሮቴክቲቭ ናቸው ወይም ሪስካቸው ዝቅ ያለ ነው የሚለውን እናያለን ማለት ነው። ቴንክ ዩ